አይስም የተጻፈውን ይናገር። ለምሳሌ መላእክት አንድ ነገድ ማለት አለቃቸው ግን ኪሩብ ነው። አሁን ኪሩቤል አንድ ቢመስለዋል። ኪሩቤል ማለት አንድ ሳይሆን ብዙዎች ናቸው ማለት ነው። ኪሩብ ግን አንድ መልአክ ኪሩቤልን የሚመራ ግጥር ኪሩቤልን የሚመራ ያዙ። አሁን ኪሩብ አንድ መልአክ ኪሩቤል ካለ ግን ብዙ ናቸው። እነዚህ አሁን ለምሳሌ ኪሩቤል አሁን እለብዛት አይን ሲሆኑ የሚባሉት እነዚህ ናቸው። ቅዱስ ያሬድን ጠቅሶታል በዚህ አንቀጸ ብርሃን። እለብዛት አይን ብዙ አይን ያላቸው አራት ገጽ ያላቸው እነዚህ ለምሳሌ ገጸ ንስር፣ ገጸ አንበሳ እነዚህ በሰዓታቱ ብዙ ጊዜ በፍልሰታ የምጠቅሷቸው ናቸው። ይጠቅሷቸዋል እዚያ። እነዚህም ኪሩቤል መልአክ ኪሩብ መልአክ የሚመራቸው ናቸው። ሌላው ለምሳሌ ይህን በትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 6 ታገኙታላችሁ። አገልግሎታቸው ልክ በቀሳውስት አምሳል የሥላሴን ዙፋን መሸከም ነው። መሸከም እሱ ይሸከማቸዋል እንጂ እነሱ አይሸከሙትም። በነገራችን ግን አሁን ለምሳሌ ሥላሴ ስንላቸዋለን አይደል? እናያቸዋለን። ስናያቸው መላእክት ይታያሉ አይደል? መላእክት ልክ እንደ ካህናት ምን ሲያደርጉ ነው? እያጠኑ። እነዚህ ኪሩቤል መልአኮች ኪሩቤል እነዚህ መላእክት አንዱ ነገድ ነው ማለት ስለ ያመሰግናሉ። ሌሎቹም እንዲያመሰግኑ የሚረዱ ናቸው። ለምሳሌ ሱራፌል አለቃቸው ሱራፊ ነው። በዲያቆናት አምሳል ለጸሎት የሚያተጉ የምስጋና መላእክት ናቸው። ልክ እንደነ ዲያቆን ማለት በዲያቆናት አምሳል ጸሎት የሚያተጉም ናቸው። ሌሎቹ እነዚህ መላእክት አሉ። ሱራፊ መልአክ የሚመራቸው ሌሎቹ ለምሳሌ ኃይላት አለ። ቅዱስ ሚካኤል የሚመራው ነው። ዛሬ ቅዱስ ገብርኤል የሚመራቸው ናቸው። ሌላው መናብርት አለቃቸው ቅዱስ ሩፋኤል የሆነ ነው። እነዚህ አሉ። ስልጣናት ቅዱስ ኡራኤል የሚመራቸው ናቸው። መኳንንት የምንላቸው ሳዳክያል የሚመራቸው ናቸው። እና እነዚህ በነገድ የተከፋፈሉ ናቸው። ለማንኛውም የሚኖሩት የት ነው? አሰፋፈራቸው የት ነው አልኳችሁ? ኢዮር፣ ራማ፣ ኤረር። በኢዮር 40 በሌሎቹ ቅደም ተከተል 30 ስንት ይሆናሉ? 100 አይደል? አይሆን 60 40 100 ይሆናል። ከነዚህ ግን ቅድም እንዳልኳቸው አንድ ወረደ። በእነዚህ ልክ የተተካው ማን ነው ካለ ሰው ነው። ሰው